ጣሊያኖች በጣም ነው የሚገርሙ። ብዙ አዲስ አበባ የማይገነዘበው በታላቁ መንበረ ፓትርያርክ ቅጥር ግቢ ውስጥ ተደብቆ የሚገኝ አንድ እጅግ አስገራሚ ሚስጥር አለ። ከአውሮፓውያን ካቶሊኮች እጅ ሊነጠቅ ተጋድሎ የተደረገለትና የሀገራችን ታላላቅ አርበኞች መሪዎች ታሪክ የታተመበት የቅድስተ ቅዱሳን ማርያም ገዳም። በዛሬው ቪዲዮ ስለ ቅድስተ ቅዱሳን ማርያም ገዳም ታሪክና አሁን ላይ በምን አይነት ሁኔታ እንደሚገኝ አብረን እንመለከታለን። ወደ ቪዲዮ። ሰላም የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ የሚገኘው በቅድስተ ቅዱሳን ማርያም ገዳም ነው። የቤተ ክርስቲያን የሚገኘው በመንበረ ፓትርያርክ ቤተ ክህነት ጠቅላይ ጽሕፈት ቤት ግቢ ውስጥ ነው። በዚህ ቤተ ክርስቲያን መጀመሪያ ላይ የነበረው ታቦት የታቦተ እንጦንስ ቢሆንም ነገር ግን በአዲስ አበባ የነበሩ ሰዎች ብዙውን ጊዜ የእመቤታችን በዓል በሚሆንበት ጊዜ በመናገሻ ወይም ደግሞ በእንጦጦ ማርያም ነበረ በዓሉን የሚያከብሩት። ስለዚህ አንድ ቤተ ክርስቲያን የእመቤታችን ማለት ነው ቢጨመር ተብሎ ታስቦ ታቦቱን ወደዚህ በማስገባት ላይ እያሉ ያልጠበቁት ነገር ይሆናል ማለት ነው። በመስከረም 1928 ዓ.ም ማለት ነው ጣሊያን ኢትዮጵያን ትወራለች። በዛን ጊዜ ደግሞ በተለያዩ ደብር ላይ የነበሩ ታቦታት ዘረፋ እንዳይደረገባቸው በማለት ወደዚህ ደብር አምጥተው አስቀምጧቸዋል። በዛ ምክንያት ደግሞ ያሰቡት የነበረው ስራ ማለት ነው ወደ ኋላ ሆነ። ይህ ህንጻ ተሰርቶ የተጠናቀቀው በ1927 ዓ.ም ነው። ከ7 ጊዜ በላይ ታድሷል። አሁንም ደግሞ በእድሳት ላይ ነው ያለው እና በኋላ ላይ ዞር እያልኩ ምን አይነት ሁኔታ ላይ እንዳለ አሳያችኋለሁ ማለት ነው። ተከታተሉ። ዞር እያለ የሚኖራ ማለት ነው። ጣሊያኖች በጣም ነው የሚገርሙ። ሁሉ የብዙ ቤተክርስቲያኖችን ታሪክ ምናምን ሳነብ ብዙ ጊዜ ጣሊያኖች በቃ እንዳስቸገሩ ነው የኢትዮጵያ ውስጥ ቤተክርስቲያኖችን ምናምን እንዳፈረሱ ነው። አሁን ለምሳሌ ገነተ ጽጌ ቅዱስ ጊዮርጊስ የምንመለከት በጣሊያን ወረራ ጊዜ በ1928 ዓ.ም ማለት ነው 5 ዓመት ኢትዮጵያ ውስጥ የቆዩ ጊዜ ቤተ መቅደሱን አቃጥለዋል። በተጨማሪ ደግሞ ውስጡም ማለት ነው ጥቁር ቀለም ቀብተውት ነበር። እንደውም ድጋሚ የታደሰው ኃይለ ሥላሴ የዘውድ በዓላቸውን 25ኛ ዓመት የዘውድ በዓላቸውን ሲያከብሩ የዛኔ ነው ማለት ነው። እና ሁሌ ጣሊያኖች እንግዲህ ቤተክርስቲያን ላይ እንዳመጡ ነው ሁሉ ጊዜ በቃ ማቃጠል ምናምን እና ታሪካቸውን ሰማው ሲያማለው ብዙ ጊዜ እነዚህ የኦርቶዶክስ ቤተክርስቲያኖችም ማለት ነው የካቶሊክ ቤተክርስቲያን እንዲሆን ነው የሚፈልጉት እና ቤተክርስቲያን በጣሊያን ወረራ ጊዜ ማለት ነው በ1928 ዓ.ም ብዙ ታቦቶች ከሌላ ቤተክርስቲያን መጥተው ብዙ ታቦቶች መጥተው
እዚህ ነበር የተሰበሰቡት ጣሊያኖች ሰርቀው እንዳይወጡ ማለት ነው። እንደነገርኳችሁ በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንም በዛን ወቅት ላይ ብዙ የነበሩ ቄሶች ማለት ነው ተሰደዋል፣ አብዛኞቹ ተገለዋል። እንደውም አንድ ቄስ ናቸው ታቦቱን ይዘው በመሄድ እንዲቆይ ያረጉት ማለት ነው። ዝናቡ ሲያባራ ደግሞ ቶሎ ያለ ነው። የዛሬ ቪዲዮአችን ይሄንን ይመስል ነበረ። በቀጣይ ደግሞ ሌላ እንደዚህ ታሪካዊ ቤተክርስቲያን ይዤላችሁ እመጣለሁ እና ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደዚህ ታሪካዊ ቦታዎችን ደግሞ እንዲያዩ የሚፈልጓቸው ጓደኞቻችሁ ካሉ ለነሱ፣ ዘመዶቻችሁ ካሉ ለነሱ አስተላልፉ። ቻው